ጤና ይስጥልኝ ክቡራትና ክቡራን የዚህ ቻናል ተከታታዮች፣ ዛሬ ለብልጽግና ፓርቲ አባላት አንድ ጥሪ አለኝ። ይሄ ጥሪ የብልጽግና ፓርቲ ስልጣን ከያዘበት 2010 እስከ 2018 በሰብአዊ መብት አያያዝ የሕግ የበላይነትን በማክበርና በማስከበር ረገድ ያሳየው መሻሻል አለ ወይ? ባለፉት 8 ዓመታት ውስጥ የሰብአዊ መብት ጥሰቶች ሪከርድ ምን ይመስላል? የመልካም አስተዳደር ሂደቱ ምን ይመስላል? በተለይ ዋነኛ አባል ለሆናችሁት ነው ይህንን ጥሪ የማቀርበው። ምክንያቱም ላለፉት 20 ዓመት ምናምን የሚሆን በተለያዩ የፖለቲካ ፓርቲዎች ውስጥ ወይም ደግሞ በቀድሞ የኢህአዴግ ፓርቲ በአሁኑ ደግሞ የብልጽግና ፓርቲ አባል ሆኜ እስከ ዛሬዋ ዕለት ሀሳቤን እየገለጽኩ እገኛለሁኝ። በዚህ ሂደት ውስጥ እኔ የተገነዘብኳቸው በሁለቱ ፓርቲዎች መካከል ያሉ ልዩነቶች በግልጽ የምናየው መሻሻል መጥቷል ብዬ የምገልጸው የሀገር ችግር ላይ መሰረት ያደረገ ፓርቲ ተመስርቷል የምለው የብልጽግና ፓርቲ ነው። የሀገር ችግር ማለት ኢኮኖሚካል በሆኑ ጉዳዮች ላይ ከኢህአዴግ የተሻለ አፈጻጸምን አያለሁኝ። በተለይም በመሰረተ ልማት ግንባታና በፍጥነትና በጥራት ረገድ ከኢህአዴግ በብዙ እጥፍ የተሻለ ስራ በአለፉት 8 ዓመታት ውስጥ ተሰርቷል ብዬ አምናለሁ። በሰብአዊ መብት አያያዝ ግን አሁንም መሻሻሎች እንዳልታዩ በደንብ የሚያሳዩ ነጥቦች አሉ። በርካታ ዜጎች አሁንም በባለስልጣናት የሰብአዊ መብት ጥሰት ይደርስባቸዋል። በሙስናም ረገድ አይነቱ ይለይ እንጂ አሁንም ከነበረው ከኢህአዴግ የተሻለ እንዳልሆነ ማየት ተችሏል። ከዛ ውጪ ዜጎችን ያላግባብ የመያዝና ከፍርድ ቤት እውቅና ውጪ ለበርካታ ወራት እና ዓመት በላይ ህገወጥ በሆነ መንገድ የመያዝ አዝማሚያዎች አሉ። በእነኚህ ላይ ከኢህአዴግ ያልተሻለ እንደሆነ መገንዘብ ይቻላል። ከዛ በተጨማሪም ፍርድ ቤቶች ነፃ ብለው ያሰናበቷቸውን ተከሳሾች ማረሚያ ቤቶች በራሳቸው ፍቃድ ከባለስልጣናት ጋር በመሆን ዜጎችን ያላግባብ በእስር የሚያቆዩበት ሂደት ታይቷል። ስለዚህ ብልጽግና ፓርቲ ምንም እንኳን ቀደም በሚለው በልማት እና በተጨማሪ በሀገራችን ውስጥ የነበረውን የኢኮኖሚ ስብራት ለመጠገን ለማሻሻል የተደረገውን ጥረት እያደነቅኩ፣ ነገር ግን በሰብአዊ መብት አያያዝና በመልካም አስተዳደር በተመለከተ በጣም ኋላ ቀርና ያልተሻሻለ በሰዎች ወይም ደግሞ በባለስልጣኖች መልካም ፈቃድ ላይ የተመሰረተ አሰራር እንዳለ እያየን እንገኛለን። ስለዚህ ይሄንን ለማሻሻልና ወደ ተሻለ ደረጃ ለማድረስ ፓርቲውንም ለማደስ የአባላት አቅም ግንባታ ላይ ያተኮረ ተከታታይ ስልጠና መስጠት
የሚያስፈልገው ይመስለኛል። በዚህ ረገድ ከኢህአዴግ በጣም ወደኋላ የቀረ አፈጻጸም ያለው ፓርቲ ነው ብዬ ነው የማስበው። ምክንያቱም የብልጽግና ፓርቲ የአባላት አቅም ግንባታ ላይ በጣም ኋላ ቀር አካሄድን ነው የሚከተለው። እስካሁን ፓርቲው እግሩን እየተከለ አይመስልም። በአየር ላይ የተንሳፈፈ ፓርቲ ነው የሚመስለው። አባላቱን አያምንም። አባላቱን ከመገንባት ይልቅ በልማት ግንባታው ላይ ብቻ ያተኮረ ይመስለኛል። ይሄ ደግሞ ፓርቲውን ውጤታማ ሊያደርገው አይችልም። ስለዚህ ሁሉ አቀፍ የሆነ ርብርብ የሚያስፈልገው ይመስለኛል።